ስሜታችሁ በእግዚአብሔር ፊት ዋጋ አለው። ከመዝሙር መጽሐፍ የምንወስደው ትምህርት ምንባብ መዝሙር 73 ከቁጥር 25 እስከ 26። ርዕሰ ጉዳይ ክርስቲያናዊ ሄዶኒዝም። የመዝሙር መጽሐፍ ስሜታችን ላይ ያነጣጠሩ በርካታ ትእዛዛት ላይ አጽንዖት የሚሰጠው ለምንድን ነው? እንዲህ ያሉ ክፍሎችን ለምን እናነባለን? እናንተ ቅዱሳኑ ሁሉ እግዚአብሔርን ውደዱት መዝሙር 31 ቁጥር 23። በዓለም የሚኖር ሕዝብ ሁሉ በፊቱ ይንቀጥቀጥ መዝሙር 33 ቁጥር 8። ልበ ቅኖችም ሁሉ ደስ ይበላቸው መዝሙር 64 ቁጥር 10። በእግዚአብሔር ደስ ይበልህ መዝሙር 37 ቁጥር 4። እናንተ ጻድቃን በእግዚአብሔር ደስ ይበላችሁ መዝሙር 97 ቁጥር 12። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ ሐሴትም አድርጉ መዝሙር 32 ቁጥር 11። ተስፋሽን በአምላክ ላይ አድርጊ መዝሙር 42 ቁጥር 5። እግዚአብሔርን በመሰንቆ አመስግኑት መዝሙር 33 ቁጥር 2። ውደዱት፣ በአድናቆት በመንቀጥቀጥ ቁሙ፣ ተደሰቱ፣ ፈንድቁ፣ ሐሴት አድርጉ፣ ተስፋ አድርጉ፣ አመስግኑት። እነዚህ ከላይ የተጠቀሱት ሁሉ የግል ምስክርነቶች ባይሆኑም በመዝሙራት ውስጥ ስለ ስሜታችን የተሰጡ ብዙ ምስክርነቶች አሉ። እግዚአብሔርን ወደድኩት መዝሙር 116 ቁጥር 1። በምድርም ከአንተ ሌላ የምሻው የለኝም መዝሙር 73 ቁጥር 25። ቃልህ ለምላሴ ምንኛ ጣፋጭ ነው መዝሙር 119 ቁጥር 103። ከላይ የተጠቀሱት አንዳቸውም የተስፋ ቃል አይደሉም። በመዝሙር መጽሐፍ ውስጥ ግን ስለ ስሜቶቻችን የተገቡ ብዙ የተስፋ ቃሎች አሉ። እርሱ የተጠማችውን ነፍስ አርክቷልና መዝሙር 107 ቁጥር 9። ድሆች ይህን ያያሉ ደስም ይላቸዋል መዝሙር 69 ቁጥር 32። ጻድቃን በቀልን ባዩ ጊዜ ደስ ይላቸዋል መዝሙር 58 ቁጥር 10። ከላይ የተጠቀሱት አንዳቸውም ጸሎት ባይሆኑም በመዝሙር መጽሐፍ ስለ ስሜቶች የቀረቡ ብዙ ጸሎቶች አሉ። ሐሴትንና ደስታን አሰማኝ ያደቀካቸው አጥንቶቼም ደስ ይበላቸው መዝሙር 51 ቁጥር 8። የባሪያህን ነፍስ ደስ አሰኛት መዝሙር 86 ቁጥር 4። በዘመናችን ሁሉ ደስ እንዲለን ሐሴትም እንድናደርግ ምሕረትህን በማለዳ አጥግበን መዝሙር 90 ቁጥር 14። የሚጠበቅብን ደስታ። ውደዱ፣ በአድናቆት በመንቀጥቀጥ ቁሙ፣ ተደሰቱ፣ ፈንድቁ፣ ሐሴት አድርጉ፣ ተስፋ አድርጉ፣ አመስግኑ። እነዚህ ምስክርነቶች ወይም የተስፋ ቃሎች ወይም ጸሎቶች አይደሉም፣ ትእዛዛት ናቸው። በቀጥታ ለስሜት በተለይም ደግሞ አዎንታዊ ለሆነ የደስታ ስሜቶች የተሰጡ ትእዛዛት ናቸው። ደግሞም በሰፊው ስላለ አጠቃላይ ደስታ ሳይሆን በእግዚአብሔር ላይ ስላለ ደስታ ያትታሉ። ሁሉም እግዚአብሔርን ስለመውደድ፣ በእግዚአብሔር ተደንቆ ስለመቆም፣ በእግዚአብሔር ስለመፈንደቅ፣ በእግዚአብሔር ስለመደሰት፣ በእግዚአብሔር ሐሴት ስለማድረግ፣ በእግዚአብሔር ተስፋ ስለማድረግና እግዚአብሔርን ስለማመስገን በመናገር እነዚህን ነገሮች ለእግዚአብሔር እንድናደርጋቸው ያዙናል። የመዝሙር መጽሐፍ ስሜታችን ላይ ያነጣጠሩ በርካታ ትእዛዛት ላይ አጽንዖት የሚሰጠው ለምንድን ነው? በተለይም ደግሞ በተደጋጋሚ በእግዚአብሔር ደስ እንድንሰኝ የታዘዝነው ለምንድን ነው? በእግዚአብሔር ደስ ይበላችሁ መዝሙር 32 ቁጥር 11። በእግዚአብሔር ደስ ይበላችሁ መዝሙር 97 ቁጥር 12። በእግዚአብሔር ደስ ይበልህ መዝሙር 37 ቁጥር 4። ለነፍሳችሁ ስትሉ ሐሴት አድርጉ። ከመዝሙር 1 የምናገኘው አንደኛው መልስ ይህ ነው። እግዚአብሔር በእርሱ ደስ እንድንሰኝ እኛን የሚያዝበት ምክንያቱ በእርሱ ደስ ካልተሰኘን ስለምንጠፋ ነው። እግዚአብሔር ደግሞ እኛን ከጥፋት ለመጠበቅ ከሁሉ በላይ በእርሱ ደስ እንድንሰኝ ያዘናል። መዝሙር 1 ሁለት አይነት ሰዎችን ይገልጻል። በመጀመሪያ በእግዚአብሔር ሕግ ደስ የሚለው ምስጉን ሰው አለ መዝሙር ምዕራፍ 1 ቁጥር 2። ይህ ሰው ምላሱን በእግዚአብሔር ቃል ጣፋጭነት ላይ በማድረግ የእግዚአብሔርን መልካምነት ከብርና ከወርቅ ይልቅ የሚያጓጓ ከማር ይልቅ ጣፋጭ መሆኑን የሚያጣጥም ነው መዝሙር 19 ቁጥር 10።
ነገር ግን በመቀጠል መዝሙር 1 ቁጥር 4 ክፉዎች ግን እንዲህ አይደሉም ይላል። በእግዚአብሔርም ሆነ በቃሉ ደስ አይሰኙም። ስለዚህም ክፉዎች በፍርድ ፊት አይቆሙም፣ የክፉዎች መንገድ ግን ትጠፋለች። መዝሙር 1 ከቁጥር 5 እስከ 6። ስለዚህ የመዝሙር መጽሐፍ በተደጋጋሚ በእግዚአብሔር ደስ እንዲለንና በእርሱ ሐሴት እንድናደርግ የሚያዘን ለምንድን ነው ለሚለው ጥያቄ አንዱ መልስ ከጥፋት ሊታደገን የሚል ነው። እግዚአብሔርን ከሌሎች ሰዎችና ከሌሎች ነገሮች ሁሉ በላይ የከበረ ውድ፣ ብርቅዬና የሚያረካ ሆኖ ካላገኘነው እንጠፋለን። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ እንዲህ አስቀምጦታል። ጌታን የማይወድ ቢኖር የተረገመ ይሁን። ሐዋርያው ዮሐንስ ደግሞ ከትንሣኤው በኋላ ኢየሱስ የተናገረውን በራእይ መጽሐፍ ላይ እንዲህ ጠቅሶልናል። እንግዲህ ለብ ያልህ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንህ ከአፌ አውጥቼ ልተፋህ ነው። ራእይ ምዕራፍ 3 ቁጥር 16። ስለዚህ እግዚአብሔር በመጨረሻው ፍርድ እንዳንጠፋና ከእርሱ ጋር በማይነጥፍ ደስታ እንኖር ዘንድ በተደጋጋሚ ከሁሉም ነገሮች በላይ በእርሱ ደስ እንዲለን፣ በእርሱ ሐሴት እንድናደርግ፣ እርሱ ፍስሐችንና መፈንደቂያችን እንዲሆን አብልጠን እንድንወደው፣ እንድንመርጠውና ከሁሉ በላይ የሚያረካ መሆኑን እንድንለማመደው ያዘናል። ከሁሉ በላይ ውድና ክቡር የሆነውን አምልኩ። ይህ ጥያቄውን አንድ ደረጃ ወደ ኋላ መለስ ብለን እንድንጠይቅ ያደርገናል። በእግዚአብሔር ባለመደሰታችን ለምን እንጠፋለን? ወደ እግዚአብሔር የመጨረሻ ፍርድ ቀርበን በእርሱ ደስ ባለመሰኘታችን ምክንያት ለምን ወደ ውጭ እንጣላለን? በዚያች ዕለት ኢየሱስ ከእኔ ይልቅ እናቱን ወይም አባቱን የሚወድ ለእኔ ሊሆን አይገባውም፣ ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም ብሎ ሲናገር ለምን እንሰማዋለን? ማቴዎስ ምዕራፍ 10 ቁጥር 37። ሌላ ሰውን ከእግዚአብሔር በላይ ዋጋ በመስጠት በመውደድና ከእግዚአብሔር ይልቅ በሌላ ሰው በመደሰት ምክንያት ተቀባይነት የምናጣው ለምንድን ነው? መልሱ ሁለት ክፍል አለው። አንደኛው እግዚአብሔር ከሁሉ የላቀ የከበረ ሀብት መሆኑ ነው። እርሱ ከሁሉ ይልቅ የከበረ፣ ከሁሉ ይልቅ የሚፈለግ፣ ደስ የሚያሰኝና ከሁሉ ይልቅ ደግሞ የሚያረካ ነው። ቃሉ እንደሚል እርሱ ከወርቅ ይልቅ የከበረ፣ እጅግ ከጠራ ወርቅም የተሻለ ነው። ከማር ይልቅ ይጣፍጣል፣ ከማር ወለላም ይበልጥ ይጥማል። መዝሙር ምዕራፍ 19 ቁጥር 10። አምላክ ሆይ ምሕረትህ እንዴት ክቡር ነው። መዝሙር 36 ቁጥር 7። እግዚአብሔር ወሰን አልባ በሆነ መልኩ ክቡር፣ ውድና የሚያረካ ነው። ይህ ስለ እግዚአብሔር እውነት ነው። ማንም በዚህ መንገድ ቢለማመደውም ባይለማመደውም እውነተኛ የማይቀየር ባህሪው ነው። ይህ የመልሱ የመጀመሪያው ክፍል ነው። እግዚአብሔር ከማንምና ከምንም ነገር ይልቅ ውብ የሆነና የሚተካከለው የሌለ የአጽናፈ ዓለሙ ትልቁና ክቡር ሀብት ነው። በእግዚአብሔር ደስ ካልተሰኘን የምንጠፋበት ምክንያት ላይ ያለው የመልሱ ሁለተኛ ክፍል ይህ ነው። እግዚአብሔር በእርግጥም ከሁሉ በላይ ውድ፣ ክቡር፣ ውብና የሚያረካ እንደሆነ ስናምን በማንነቱ የራሱ የሆነው ብርቅዬነቱ በተሞክሯችን የምንለማመደው እውነት ይሆናል። ያ በራሱ ያለው ክብርና ልዕቀት በልባችንና በኑሯችን ውስጥ ተመክሯዊ ነጸብራቅ ሆኖ ይገለጣል። እግዚአብሔር ዓለምን የፈጠረውም ለዚህ ነው። ከዚህ የተነሳም ይህ ዘላለማዊና በማንነቱ ውስጥ ያለው ውድነት፣ ውበትና ብርቅዬነት ከሁሉ የላቀ እርካታቸው በሆነላቸው ሰዎች ልቦናና ኑሮ ተሞክሯዊ፣ ውጫዊና በይፋ ገኖ የሚታይ ይሆናል። ዘላለም የተንጠለጠለበት። በሰው ስሜት ውስጥ ዋናው ጉዳይ የእግዚአብሔር ክብር ነው። በእርሱ ደስ የማንሰኝ ከሆነ አናከብረውም። ከሁሉ ይልቅ በእርሱ ደስ ካልተሰኘን የምንጠፋውም ለዚህ ነው። እግዚአብሔር በተደጋጋሚ በእርሱ እንድንደሰት፣ ፍስሐችን እንዲሆንና በእርሱም ሐሴት እንድናደርግ የሚያዘን ለዚህ ነው። በእግዚአብሔር መደሰት እግዚአብሔርን ያከብረዋል። ፍስሐችን ሲሆን ይከብራል። በእግዚአብሔር ላይ ያለ የእኛ ፍስሐ፣ ደስታና ሐሴት እርሱ የከበረ፣ ብርቅዬ፣ ውድና ውብ መሆኑን ይጠቁማል። መዝሙረኛው አሳፍ በመዝሙር 73 ቁጥር 25 እስከ 26 እንዲህ ይላል። በሰማይ ካንተ በቀር ማን አለኝ? በምድርም ካንተ ሌላ የምሻው የለኝም። ሥጋዬና ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን የልቤ ብርታት፣ የዘላለም ዕድል ፈንታዬ ነው።
ከነዚህ ቃላት በላይ እግዚአብሔርን ሊያከብሩ የሚችሉ ቃላት የሉም። እግዚአብሔርን እንደምትወዱት ዕድል ፈንታችሁ በጥልቀትና በደስታ ከመለማመዳችሁ የተነሳ የተቀሩት ሁሉም መሻቶች በንጽጽር ከንቱ ሆነው ሲቆጠሩ እግዚአብሔር የበለጠ ክቡር ሆኖ እንዲታይ ያደርጉታል። ደስታን የተሞላ መስዋዕትነት። ኢየሱስ በአንድ ቁጥር ይህን ምሳሌ ተናግሮ ነበር። መንግሥተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያንን የእርሻ ቦታ ገዛ። ማቴዎስ ምዕራፍ 13 ቁጥር 44። ይህ ምሳሌ የሀብቱን ውድነት ለማመላከት ያለንን ሁሉ መሸጥን እንደማያስተምር አስተውሉ። ይህ ከዛ ይልቅ ስር ነቀል ነው። የሀብቱን ውድነት የምንጠቁመው ሀብቱን ለማግኘት ያለንን ሁሉ በደስታ ስንሸጥ መሆኑን ያስተምረናል። ጫና ያለው አስገዳጅና ጨለምተኛ የሆነ ለእግዚአብሔር የሚከፈል መስዋዕትነት እግዚአብሔርን መጥፎ ያስመስለዋል። የቀደሙት የተሰጡ ክርስቲያኖች በዕብራውያን 10:34 ላይ ክቡር አድርገው እግዚአብሔርን አሳይተውታል። እናንተ ራሳችሁ የተሻለና ለዘውትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁም ሲዘረፍ በደስታ ተቀበላችሁ። ቤታቸው ሲዘረፍ ምን የዘመሩ ይመስላችኋል? በ16ኛው ክፍለ ዘመን ቢኖሩ ኖሮ ንብረትንና ዘመድን መተው እያሉ ማርቲን ሉተር የጻፈውን አምላካችን ኃያል ምሽግ ነው የሚለውን መዝሙር ይዘምሩ ነበር። ምናልባትም ከመዝሙር መጽሐፍ ምዕራፍ 73 ከቁጥር 25 እስከ 26 የዘመሩ ይመስላል። በሰማይ ካንተ በቀር ማን አለን? በምድርም ካንተ ሌላ የምንሻው የለንም። ሥጋና ልባችን ሊደክሙ ይችላሉ፣ እግዚአብሔር ግን የልባችን ብርታት፣ የዘላለም ዕድል ፈንታችን ነው። በእግዚአብሔር ላይ ባላቸው ይህ አይነት ደስታ ስቃይን ሲቋቋሙ የእግዚአብሔር ውበትና የእርሱ ክቡርነት በእንባ የተሞላ ፍልቅልቅ ፊታቸው ላይ እንደ ፀሐይ አብርቷል። ክብር አማራጭ የለውም። በሰው ስሜት ውስጥ ዋናው ጉዳይ የእግዚአብሔር ክብር ነው። በእግዚአብሔር ደስ ካልተሰኘን አናከብረውም። ከምንም በላይ በእርሱ ስንረካ ከመቼውም ይልቅ በእኛ ይከብራል። የመዝሙር መጽሐፍ በእግዚአብሔር ደስ እንድንሰኝ የሚያዘን ከዚህ የተነሳ ነው። እግዚአብሔር ክብሩን በእኛ ውስጥ መፈለጉ አማራጭ እንዳልሆነ ሁሉ በእግዚአብሔር መደሰትን መፈለጋችን ሌላ አማራጭ የለውም። ለፍጥረትና ለቤዞት ዓላማ ሁለቱም በዋናነት አስፈላጊ ናቸው። በተዋጁ ሰዎች ሕይወት ውስጥ ደግሞ ሁለቱም አንድ ላይ ይከሰታሉ። እግዚአብሔር ነፍሳችንን በራሱ ማንነት በማርካት ውስጥ ክብሩን ማጉላት ይፈልጋል። በዚህ መንገድ የመዝሙር መጽሐፍ መንፈሳዊ ስሜቶች እግዚአብሔርን ለሚያከብር እውነተኛ አምልኮ ያላቸውን አስፈላጊነት ግልጽ ያደርግልናል። አማራጭ የላቸውም፣ ምክንያቱም የእግዚአብሔር ክብር አማራጭ የለውምና። ተጋድሎ የበዛበት ደስታ። በተጨማሪ የመዝሙር መጽሐፍ ለሕይወትና ለአምልኳችን እጅግ አስፈላጊ የሆነ ነገር ያደርግልናል። ይኸውም የወደቀ ኃጢአተኛ፣ ውስንና በባህል የተገደበ ሰው ሊሰሙት ስለሚችሉ ስሜቶች አጉል የዋህ ከሆነ ተስፈኝነት ይጠብቀናል። ጦርነት የተሞላውን ከባዱን የስሜታችንን ባህር እንድንሻገር በመምራት ያግዘናል። ዳግም ስንወለድና የእግዚአብሔር መንፈስ የልቦናችንን ዓይኖች ሲያበራ እግዚአብሔርን ከምንም ነገር ይልቅ የከበረ ውድና ዋጋ ያለው መሆኑን እናያለን። ይህን ክብር የምንመለከትበት እይታ ጥርት ብሎ ስለሚቀጥልና ልባችን ምላሽ የሚሰጥ ስለሚሆን ቀሪ ሕይወታችን በሙሉ ብዥታ በሌለው ሁናቴ እግዚአብሔርን እናየዋለን። በእርሱም ያለን ደስታ ያልተገደበ ነው ብሎ ማሰብ ግን አጉል የዋህነትና ኢመጽሐፍ ቅዱሳዊ ነው። ያ ለማንም አይሆንም። የመዝሙር መጽሐፍ ከሌሎች ቅዱሳት መጽሐፍት በበለጠ መንገድ ይህን እውነታ በምሳሌ ግልጽ ያደርግልናል። መዝሙረኛው እግዚአብሔርን የሚያይበት እይታ ብዙ ጊዜ ደብዛዛና ብዥታ ያለበት ነው። የልቡ ደስታ ብዙ ጊዜ ተግዳሮትና ቅራኔ ያለበት። ጥቂት ምሳሌዎችን እንይ። ልወድቅ ተቃርቤያለሁ፣ ከስቃይም ከቶ አልተላቀቅኩም። መዝሙር 38 ቁጥር 17። እኔ ብቸኛና የተጨነቅኩ እንደመሆኔ ወደ እኔ ተመለስ፣ ምሕረትም አድርግልኝ። መዝሙር 25 ከቁጥር 16 እስከ 17። ከቁጣህ የተነሳ ሰውነቴ ጤና አጥቷል፣ ከኃጢአቴም የተነሳ አጥንቶቼ ሰላም የላቸውም። በደሌ ውጦኛል፣ እንደ ከባድ ሸክምም ተጭኖኛል።
መዝሙር 38 ከቁጥር 3 እስከ 4። ነፍሴ ሆይ ለምን ትተክዣለሽ? ለምንስ በውስጤ ትታወኪያለሽ? ተስፋሽን በአምላክ ላይ አድርጊ። መዝሙር 42 ቁጥር 5። አሁን ግን እነሆ ትተኸናል፣ አሳፍረኸናልም፣ ከሰራዊታችንም ጋር አትወጣም። ከጠላት ፊት እንድናፈገፍግ አደረግከን፣ ባላንጣዎቻችንም ዘረፉን። እንደሚታረዱ በጎች አደረግከን፣ በሕዝቦች መካከል በተንከን። ውርደቴ ቀኑን ሙሉ በፊቴ ነው፣ ፊቴም እፍረትን ተከናንቧል። መዝሙር 44 ከ9 እስከ 11 ቁጥር 15። ከመቃተቴ የተነሳ ዝያለሁ፣ ሌሊቱን ሁሉ በለቅሶ አልጋዬን አርሳለሁ፣ መኝታዬንም በእንባዬ አሾቃለሁ። መዝሙር 6 ከቁጥር 6 እስከ 7። መዝሙርን የሙጥኝ የምንለው ከዚህ የተነሳ ነው። መዝሙራቱ እኛን ናቸው፣ እኛን ይመስላሉ። ሕመም፣ ብቸኝነት፣ ስቃይ፣ ችግር፣ ጸጸት፣ ቀንበር፣ ጤና ማጣት፣ ሐዘን፣ ሁከት፣ ኀፍረት፣ መቃተት፣ ማንባት፣ በእንባ የተጥለቀለቁ ሌሊቶች። ክርስቲያኖችም በመከራ ያልፋሉ። የሆነ ለዘብተኛ የብልጽግና ሰባኪ በተቃውሞ እነዚህ ሁሉ መከራዎችና ያ ሁሉ ግጭት የነበሩት ከክርስቶስ በፊትና ከመንፈስ ቅዱስ መፍሰስ በፊት ነበር፣ ክርስቲያኖች የሚኖሩት በሌላ መድረክ በሌላ ደረጃ ነው ብሎ ከተናገረ የእኛ ምላሽ አይደለም፣ ከግጭትና ከመከራ እናመልጥም የሚል ነው። ሐዋርያው ጳውሎስን አስቡ። ታላቅ ሐዘንና የማያቋርጥ ጭንቀት በልቤ አለ። ሮሜ ምዕራፍ 9 ቁጥር 2። በክብርና በውርደት በመመስገንና በመሰደብ ኖረናል። ደግሞም እውነተኞች ስንሆን ሐሰተኞች ተብለናል። የታወቅን ስንሆን እንዳልታወቅን ሆነናል። ሞተዋል ስንባል እነሆ በሕይወት አለን። ብንደበደብም አልተገደልንም። ሐዘንተኞች ስንሆን ሁልጊዜ ደስተኞች ነን። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። ምንም የሌለን ስንሆን ሁሉ የእኛ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 8 እስከ 10። እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን። ሮሜ ምዕራፍ 8 ቁጥር 23። ውጫዊ ሰውነታችን እየጠፋ ቢሄድም እንኳን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16። ስለዚህ የመዝሙር መጽሐፍ የስሜትን እውነታ እንዳለ አድርጎ የማሳየቱ ምክንያት ከክርስትና ዘመን በፊት ከመሆኑ የተነሳ አይደለም። ከክርስቶስ በፊትም በኋላም በእግዚአብሔር ላይ ያለ ደስታ ተጋድሎ ውስጥ ነው። እስከ ዕለተ ሞታችን ድረስ ለደስታ እንጋደላለን። ሊታለሙ በሚችሉ ተስፋ አስቆራጭ ሞገዶች ሁሉ ውስጥ እንጓዛለን። የመዝሙር መጽሐፍም በመጽሐፍ ቅዱሳችን ውስጥ የተቀመጠው ይህን ጉዞ እንድንወጣው እኛን ለመርዳት ነው። ባላችሁ ነገር ሁሉ ተዋጉ፣ ነገር ግን አትሳሳቱ። ይህ ለደስታ የሚደረግ ውጊያ ነው፣ በእግዚአብሔር ላይ ላለ ደስታ። ሕይወታችን በዚያ ላይ ጥገኛ ነው። ሕይወት በእርሱ ከምንደሰተው በላይ በምንም ነገር ላለመደሰት የምንታገለው ፍልሚያ ነው። ዘማሪዎቹ በተደጋጋሚ የሚያሳዩን ጉዞ እንዴት የተረጋጋ እንደሆነ አይደለም፣ በማይቻሉ የተግዳሮት ሞገዶች ውስጥ እንዴት ተፋልመው እንደወጡ ነው። ለደስታቸው እንዴት እንደተጋደሉ ያሳዩናል። ወደ እግዚአብሔር እንዴት እንደተመለከቱ መዝሙር 34 ቁጥር 5፣ ድንቅ ሥራዎቹን እንዴት እንደሚያስታውሱ መዝሙር 105 ቁጥር 5፣ ሌሊቱን በሙሉ እንዴት እንደሚያሰላስሉ መዝሙር 63 ቁጥር 6፣ ኃጢአታቸውን እንዴት እንደተናዘዙና እንዴት ይቅርታን እንደተቀበሉ መዝሙር 130 ከቁጥር 3 እስከ 4፣ ከታላቁ ጉባኤ ጋር ለአምልኮ እንዴት እንደሚሰበሰቡ መዝሙር 42 ቁጥር 4፣ ወደ እግዚአብሔር እንዴት በሁሉም አይነት ጸሎት እንደጮኹ መዝሙር 51 ከቁጥር 8 እስከ 12 እና እግዚአብሔርን እንዴት እንደጠበቁ መዝሙር 130 ቁጥር 5፣ እንዴት በእርሱ ተስፋ እንዳደረጉ መዝሙር 39 ቁጥር 7። በኢየሱስ ደም መገዛትና በመንፈሱ ዳግም መወለድ ማለት ኢየሱስን ፍጹም እንደሚያረካችሁ የከበረ ዕንቁ አይታችሁታል፣ ተቀብላችሁታል ማለት ነው። የተቀረው ሕይወት ጦርነት ነው። ይቅር ለመባል አንታገልም፣ ይቅር እንደተባለ ሰው እንታገላለን። የመዝሙር መጽሐፍ ያለውን ስልቶች ሁሉ በመጠቀም ለደስታችን እንፋለማለን። በሰማይ ካንተ በቀር ማን አለኝ? በምድር ካንተ ሌላ የምሻው የለኝም። ሥጋዬና ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን የልቤ ብርታት፣ የዘላለም ዕድል ፈንታዬ ነው ማለት እስክንችል
እንታገላለን። መዝሙር 73 ከቁጥር 25 እስከ 26። ከዚያም ደግመን ማለት እስክንችል ድረስ እንጋደላለን። ለመምጣት ቢዘገይም እንኳ ወደ ቀዳዳ የውሃ ማጠራቀሚያና ባዶ ጉድጓድ ዘወር ብለን አንከጅልም። እግዚአብሔርን እንጠብቀዋለን፣ እንጠብቃለን፣ እናምናለን።